በዛሬው ቪዲዮአችን ስለ ቦሊውድ ሲነሳ ወደ አይምሯችን ቀድሞ ስለሚመጣው በዲዋና ባዚገርና ዳር ፊልሞቹ ላይ በትወናው ያስደመመንን አክተር፣ ፕሮዲዩሰር፣ ቢዝነስማን፣ ቲቪ ሆስትና ስፖርት ቲም ኦነር ሻሩክ ካን ሙሉ የህይወት ታሪክ እንመለከታለን። ሁላችሁም ላይክ በማድረግ ቪዲዮውን ጀምሩት። አባቱ ሚርታጅ መሐመድ ካን ይባላል። የራሱን ትንሽዬ ቢዝነስ እየሰራ ነበር ቤተሰቡን የሚያስተዳድረው። በተጨማሪም በሰዓቱ በህንድ ውስጥ በሚካሄደው ፍሪደም ሙቭመንት እንቅስቃሴ ያደርግ ነበር። እንደ አውሮፓውያን አቆጣጠር 1981 ከዚህ ዓለም በሞት ተለይቷል። በዚህ ጊዜ ሻሩክ ካን 16 ዓመቱ ነበር። እናቱ ላጢፋ ፋጥማ ትባላለች። ፍርድ ቤት ውስጥ ረዳት ዳኛ ነበረች። አንድ ታላቅ እህት አለችው፣ ወንድም ግን አልነበረውም። ሻሩክ ካን እንደ አውሮፓውያን አቆጣጠር 1965 ኖቬምበር 2 በኒው ዴልሂ ነበር የተወለደው። አሁን ላይ 60 ዓመቱ ነው። ሻሩክ ካን የእስልምና እምነት ተከታይ ነው። የመጀመሪያና ሁለተኛ ደረጃ ትምህርቱን የተማረው ኒው ዴልሂ በሚገኘው ኤስቲ ኮሎምበስ የካቶሊክ ትምህርት ቤት ነበር። እዚህ ትምህርት ቤት ወንድ ተማሪዎች ብቻ ናቸው የሚማሩት። ከልጅነቱ ጀምሮ ለአክቲንግ ልዩ ፍቅርና ተሰጥኦ ነበረው። በትምህርት ቤቱ የተለያዩ የቲያትር መድረኮች ላይ ስራውን ያቀርብ ነበር። ከዚህም በኋላ የዩኒቨርሲቲ ትምህርቱን በኢኮኖሚክስ ካጠና በኋላ የአክቲንግ ስልጠና ወደሚሰጥበት ዩኒቨርሲቲ ገብቷል። ስልጠናውን እየወሰደ በመሃል የመጀመሪያው የሆነውን ፏጂ ቲቪ ድራማ ላይ ሰራ። ከዚህም በኋላ የዩኒቨርሲቲ ስልጠናውን አቋርጦ የተለያዩ ፊልሞችን ሰርቷል። ዲዋና የመጀመሪያው ቦሊውድ ሙቪ ነው። በዚህ ጊዜ 27 ዓመቱ ነበር። ለፊልሙም $1200 ነበር የተከፈለው። እስካሁን ከ90 በላይ ፊልሞችን ሰርቷል። ኮኦነር የሆነበት የክሪኬት ቡድን አለው። በኢንዲያን ፕሪሚየር ሊግ ውስጥ ብዙ ዋንጫዎችን የበላ ክለብ ነው። ኤስአርኬ አሁን ላይ ኔት ወርዙ $800 ሚሊዮን የአሜሪካ ዶላር ነው። ስለ ሻሩክ ካን የፍቅር ህይወት ስንመለከት በ18 ዓመቱ ነበር ከፕሮዲዩሰር ኢንተሪየር ዲዛይን እና ኢንተርፕሪነር ጋውሪ ጋር የፍቅር ግንኙነት የጀመሩት። ለመጀመሪያ ጊዜ የተገናኙት ተማሪ እያሉ ነበር። የጋራ ጓደኞች ነበሯቸው። በመጀመሪያም እይታ ነበር ኤስአርኬ ያፈቀራት። ሆኖም ግን አይናፋር ስለነበር ፍቅሩን መናገር አልቻለም ነበር። ከዚህም በኋላ በተደጋጋሚ በጓደኞቻቸው አማካኝነት ሲገናኙ ተቀራረቡና ጓደኝነቱን ወደ ፍቅር አሳደጉት። በእነሱ ግንኙነት ግን ቤተሰቦቻቸው ደስተኛ አልነበሩም። ምክንያቱም ጋውሪ የሂንዱ እምነት ተከታይ ነበረች። ሆኖም ግን ለ9 ዓመታት ያክል በፍቅር ቆዩ። በሂደትም ቤተሰቦቻቸውን ማሳመን ቻሉ። እንደ አውሮፓውያን አቆጣጠር 1991 ከ9 ዓመት የፍቅር ቆይታ በኋላ ተሞሽረዋል። በሚያሳዝን ሁኔታ ከሰርጋቸው ከወራቶች በኋላ እናቱ በጸና ታመመችና ሞተች። ከ6 ዓመታት በኋላ የመጀመሪያቸውን ወንድ ልጅ ወለዱ። ከ3 ዓመትም በኋላ ሴት ልጅ ወለዱ። በመጨረሻም ከ13 ዓመት በኋላ ወንድ ልጅ ወለዱ። አጠቃላይ የ3 ልጆች እናትና አባት ሆኑ። የመጨረሻ ልጃቸውን ግን የወለዱት በስሮጋሲ ነበር። ማለትም የሱን ስፐርምና የሷን እንቁላል በላብራቶሪ አቀላቅለው ወደ ተከራዩት ማህፀን በማስገባት ልጃቸውን አርግዛ ወልዳ ሰጣቸዋለች። የመጀመሪያ ልጃቸው አሪያን ካን በዩኤስ ፊልም ሜኪንግ እና ራይቲንግ ካጠና በኋላ አሁን ላይ ፊልም ዳይሬክተርና ፕሮዲዩሰር ሆኖ እየሰራ ነው። ሁለተኛ ልጃቸው ሱሃን ካን በአሜሪካና ዩኬ አክቲንግ እና ፊልም ካጠናች በኋላ አሁን ላይ የቦሊውድ አክተረስ ናት። ዘ አርቲስት ከሰራችው ስራ አንደኛው ነው። ሶስተኛ ልጃቸው አብርሃም ካን ተማሪ ነው።
ኤስአርኬ አሁን ድረስ የተለያዩ ፊልሞችን እየሰራ ነው። እነዚህ በቅርብ የወጡ ስራዎቹ ናቸው። ባለቤቱም ስኬታማ ኢንቴሪየር ዲዛይነር ናት። ሌክዠሪ የተባሉ ሆቴሎችንና ቤቶችን ትሰራለች። የህንድ ሴሌብሪቲ ቤቶችንም ኢንቴሪየር ዲዛይን ትሰራለች። ከዚህ በመቀጠል የቅርብ ጊዜ የኢንስታግራም ፎቶዎችን ጋብዛቸዋለሁ። ይህም ትክክለኛ የኢንስታግራም አካውንቱ ነው። ላይክ እና ሰብስክራይብ አድርጋችሁ ውጡ። በቀጣይ በአዲስ ታሪክ እስክንመለስ ቸር ቆዩኝ።